የተደበቁ የታሪክ ሚስጥሮችን ለማወቅ ዝግጁ ናችሁ? ህይወታችንን ሊቀይሩ የሚችሉ 7 አስገራሚ ኢስላማዊ ሚስጥሮች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ የታሪክ አሻራ ቻናል በሰላም መጣችሁ። ዛሬ ብዙዎቻችን የማናውቃቸውን ስንሰማቸው ግን ህይወታችንንና ኢማናችንን ይበልጥ የሚያጠነክሩ 7 እጅግ አስገራሚና ድንቅ ኢስላማዊ መረጃዎችን በአንድ ላይ ይዘንላችሁ ቀርበናል። እስከ መጨረሻው በመከታተል አብረን እንማር። አንደኛ፣ ከእያንዳንዱ ፈርድ ሰላት በኋላ አያተል ኩርሲን የሚቀራ ሰው በሱና በጀነት መካከል ያለው ጋሻ ሞት ብቻ ነው። ይህ ማለት ሰውየው ቢሞት በቀጥታ ጀነት ለመግባት ሰበብ ይሆነዋል ማለት ነው። ሁለተኛ፣ አንድ ሰው ውዱ አድርጎ ሲያበቃ አሽሀዱ አላ ኢላሀ ኢላላህ ወህደሁ ላ ሸሪከ ለህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ የሚለውን ዱዓ ካለ 8ቱም የጀነት በሮች እንደሚከፈቱለትና በፈለገው በር መግባት እንደሚችል ማለት ነው ቢኢዝኒላሂ ተዓላ። ሶስተኛ፣ ማታ ከመተኛታችን በፊት ውዱ አድርገን በንጽህና ብንተኛ አንድ መላኢካ አብሮን እንደሚያድርና ሌሊቱን ሙሉ አላህ ሆይ ይህንን ባሪያህን ማረው በንጽህና ተኝቷልና እያለ ዱዓ ያደርግልናል። ስለዚህ በዚህ ላይ ይበልጥ መበርታት ይኖርብናል። አራተኛ፣ በአሳ ነባሪ ሆድ ውስጥ ሆነው ነቢዩላህ ዩኑስ አለይሂ ሰላም ያደረጉት ዱዓ ላኢላሃ ኢላ አንተ ሱብሃነከ ኢኒ ኩንቱ ሚነዝ ዛሊሚን። ማንኛውም ሙስሊም በጭንቀት ጊዜ ይህን ዱዓ ካደረገ አላህ ዱዓውን በፍጹም ሳይቀበለው እንደማይቀር ማወቅ ይኖርብናል። አምስተኛ፣ በዚያ አስፈሪና ፀሐይ በጣም በሚቀርብበት የቂያማ ቀን አላህ የራሱን ጥላ ከሚለግሳቸው 7 የሰዎች አይነቶች መካከል አንዱ ልቡ ከመስጂድ ጋር የተንጠለጠለ ሰው እንደሆነ ነው። አላህ ሱብሃነሁ ወተዓላ ሁላችንንም የመስጂድ ሰው ያድርገን። ስድስተኛ፣ ለአንድ ሰው አሰላሙ አለይኩም ስትሉ 10 አጅር፣ ወራህመቱላሂ ስትጨምሩ 20 አጅር፣ ወበረካቱ ስትሉ ደግሞ ሙሉ 30 አጅር እንደምታገኙት ታውቃላችሁ። አላህ ለሁላችንም እስላማዊ ሰላምታን ያግራለን። ሰባተኛና የመጨረሻው በአንደበት ለመናገር በጣም ቀላል የሆኑ ሚዛን ላይ ግን በጣም የሚከብዱና አላህ ዘንድ እጅግ የተወደዱ 2 ቃላቶች ምን እንደሆኑ ታውቃላችሁ? እነሱም ሱብሃነላህ ወቢሐምዲሂ ሱብሃነላሂል ዐዚም የሚሉት ናቸው። አላህ ያግራለን። ውድ ተመልካቾቼ እኔም በተናገርኩት እናንተም ባዳመጣችሁት አላህ ተጠቃሚ ያደርገን። ቪዲዮውን ለሌሎችም እንዲደርስ ላይክ እና ሼር ማድረጉን አትርሱ። ሰብስክራይብ እያደረጋችሁም ቤተሰብ ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።